ሰላም ጤና ይስጥልኝ የኢትዮ ዘገባ ቤተሰቦች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። በሰው ልጅ የባህር ላይ ጉዞ ታሪክ ውስጥ እንደ ታይታኒክ መርከብ መስጠም አደጋ ልብ የሚሰብርና በአእምሮ የሚቀረጽ ክስተት ማግኘት አስቸጋሪ ነው። እንደ አውሮፓውያን አቆጣጠር ሚያዝያ 1912 ዓ.ም ፈጽማ ልትሰጥም የማትችል ተብላ የተገነባችው ይህች ግዙፍና ቅንጡ መርከብ በመጀመሪያው ጉዞዋ ከእንግሊዝ ወደ አሜሪካ ስታቀና በሰሜን አትላንቲክ ውቅያኖስ ላይ ከግዙፍ የበረዶ ክምር ጋር ተጋጭታ መስጠሟ ከ1500 በላይ ሰዎችን ሕይወት የቀጠፈና ዓለምን ያስደነገጠ ታላቅ ሰቆቃ ነበር። ይህ አደጋ ከተከሰተ ከ100 ዓመታት በላይ ቢያልፍም የታይታኒክ ታሪክ አሁንም ድረስ በፊልሞች፣ በመጻሕፍት፣ በሙዚየሞችና በተለያዩ የጥበብ ስራዎች እየተዘከረ ይገኛል። ከዚህም ባሻገር ከመስጠሟ በፊት ከመርከቧ የወጡ ወይም ከአደጋው የተረፉ ጥቂት ቁሳቁሶችና ቅርሶች ከፍተኛ ታሪካዊና ስሜታዊ ዋጋ ያላቸው ከመሆኑም በላይ በዓለም ዙሪያ ባሉ ሰብሳቢዎችና የታሪክ ተቋማት ዘንድ በከፍተኛ ዋጋ ይገምታሉ። በቅርቡም ከዚህ አሳዛኝ ክስተት ጋር በቀጥታ የተያያዘ አንድ ቅርስ ማለትም ከአደጋው በሕይወት ከተረፉት ሰዎች አንዱ የጻፈው ደብዳቤ በዩናይትድ ኪንግደም በተካሄደ ጨረታ በሚያስደንቅ ዋጋ መሸጡ የታይታኒክ ታሪክ አሁንም ምን ያህል ሕያውና ትኩረት የሚስብ እንደሆነ በድጋሚ ያረጋገጠ ክስተት ሆኗል። ይህ በከፍተኛ ዋጋ የተሸጠው ደብዳቤ ባለቤት ኮሎኔል አርክባልድ ግሬሲ ይባላሉ። ኮሎኔል ግሬሲ አሜሪካዊ ጡረታ የወጣ የጦር መኮንን፣ የታሪክ ምሁርና ደራሲ ነበሩ። ሀብታም ከነበረ ቤተሰብ የተገኙት ኮሎኔሉ ታይታኒክ ላይ ሲሳፈሩ አንደኛ ደረጃ ተጓዥ ነበሩ። ጉዟቸው ታሪካዊ ምርምር ለማድረግና ዘመዶቻቸውን ለመጠየቅ ነበር። እኚህ ሰው በኋላ ላይ ከአደጋው ከተረፉት ጥቂት ወንዶች መካከል አንዱ በመሆን ስለተከሰተው ነገር ወሳኝ ምስክርነትን የሰጡ ቁልፍ ሰው ሆነዋል። ኮሎኔል ግሬሲ ይህንን ደብዳቤ የጻፉት እንደ አውሮፓውያን አቆጣጠር ሚያዝያ 10 ቀን 1912 ዓ.ም ነበር። ይህ ቀን ታይታኒክ ከእንግሊዝ ሳውዝሃምፕተን ወደብ ላይ የመጀመሪያ ጉዞዋን የጀመረችበትና ኮሎኔሉ መርከቧ ላይ የተሳፈሩበት ዕለት ነው። ደብዳቤውን የጻፉት በመርከቧ ላይ ከነበረው ቅንጡና ምቹ የግል መኝታ ክፍላቸውን ውስጥ ሆነው ነበር። መርከቧ ገና ጉዞዋን በጀመረችበት በዚህ ወቅት የተሳፋሪዎች ስሜት በደስታ በጉጉትና በኩራት የተሞላ ነበር። መጪውን አደጋ ማንም በቅጡ አላሰበው ነበር። ደብዳቤው የተጻፈው ኮሎኔሉ ለሚያውቁት ሰው ሲሆን ስለ ጉዟቸው መጀመርና በመርከቧ ላይ ስላለው ድባብ የሚገልጽ ሳይሆን አይቀርም። ይሁን እንጂ ደብዳቤውን ልዩና በብዙዎች ዘንድ ትንቢታው ተብሎ እንዲወራለት ያደረገው በውስጡ የሰፈረው አንድ ሐረግ ነው። ኮሎኔሉ በደብዳቤያቸው ላይ የጉዞዬን መጨረሻ እጠብቃለሁ I wait the end of my journey የሚል አባባል አስፍረው ነበር። ይህ አባባል በወቅቱ ሲጻፍ መደበኛውን የጉዞ መዳረሻ የሆነችውን ኒውዮርክን ወይም የጉዞውን መጠናቀቅ የማሰብ የተጻፈ ተራ አረፍተ ነገር ሊሆን ይችላል። ነገር ግን መርከቧ ከ5 ቀናት በኋላ የገጠማትን አሰቃቂ ዕጣ ፈንታና የበርካቶችን የህይወት ጉዞ መጨረሻ ስናስብ ይህ አባባል ያልታሰበና አስደንጋጭ ቅድመ ፍንጭ ያለው ይመስላል። ደብዳቤው ከመስጠሟ በፊት መርከቧን ለቆ መውጣቱና ይህንን ሐረግ መያዙ ለታሪካዊ ፋይዳውና ለዋጋው መናር ከፍተኛ አስተዋጽኦ አድርጓል። ይህ ደብዳቤ ከአደጋው ሊተርፍ የቻለው መርከቧ ሳውዝሃምፕተንን ለቃ ጉዞ ከጀመረች በኋላ በአየርላንድ የመጨረሻ የወደብ ርክክብ ባደረገችበት ኩዊንስታውን ወደብ በፖስታ ስለተላከ ነው። መርከቧ ሚያዝያ 11 ቀን ኩዊንስታውን ስትደርስ ኮሎኔል ግሬሲ የጻፉትን ደብዳቤ ጨምሮ ሌሎችም የፖስታ መልእክቶች ወደ መሬት ወርደው ለተቀባዮቻቸው ተልከዋል። ደብዳቤውም ሚያዝያ 12 ቀን በለንደን የፖስታ አገልግሎት የማረጋገጫ ማህተም እንደተደረገበት መረጃዎች ያመለክታሉ። በዚህም ምክንያት መርከቧ ሚያዝያ 14 እስከ 15 ሌሊት ስትሰጥምና ከ1500 በላይ ሰዎች ሕይወታቸውን ሲያጡ ይህ ደብዳቤ ከጥፋቱ በማምለጥ የታሪኩ አካል ሆኖ ሊዘልቅ ችሏል። ከ100 ዓመት በላይ እድሜ ያስቆጠረው ይህ ታሪካዊ ደብዳቤ በዩናይትድ ኪንግደም ዊልትሻየር ግዛት በሚገኘው ሄንሪ አልድሪጅ በተባለ በተለይ ከታይታኒክ ጋር የተያያዙ ቅርሶችን በማጫረት በሚታወቅ የሐራጅ ቤት ለሽያጭ ቀርቦ ነበር። ሐራጁ የተካሄደው እሁድ ዕለት ሲሆን ከፍተኛ የሰብሳቢዎችና የታሪክ ወዳጆችን ትኩረት ስቦ ነበር። የሐራጁ ቤቱ ባለሙያዎች የደብዳቤውን ታሪካዊ ፋይዳና ብርቅዬነት ከግምት ውስጥ በማስገባት ወደ 80,000 የአሜሪካን ዶላር አካባቢ ሊያወጣ እንደሚችል ገምተው ነበር። ነገር ግን በጨረታው ወቅት የተፈጠረው ከፍተኛ የዋጋ ትንቅንቅ
ሁሉንም ግምቶች የጣሰ ነበር። ማንነቱ በይፋ ያልተገለጸ አንድ ግለሰብ ወይም ተቋም አስገራሚ የሆነ 400,000 የአሜሪካን ዶላር በማቅረብ ደብዳቤውን የግሉ አድርጓል። ይህ ዋጋ ከተገመተው በ5 እጥፍ የሚበልጥ ሲሆን ከዚህ በፊት ከታይታኒክ ጋር የተያያዘ ማንኛውም ደብዳቤ ወይም በእጅ የተጻፈ ሰነድ ከተሸጠበት ዋጋ ሁሉ ከፍተኛው ሆኖ በክብረ ወሰንነት ተመዝግቧል። የዚህ ደብዳቤ ዋጋ መናር የታይታኒክ ቅርሶች በጊዜ ሂደት ዋጋቸውን እየጨመረ የሚሄዱን አዝማሚያ በግልጽ ያሳያል። ኮሎኔል አርክባልድ ግሬሲ ታይታኒክ ስትሰጥም ካጋጠማቸው አሰቃቂ ገጠመኞች በኋላ በሕይወት ከተረፉት ጥቂት ሰዎች መካከል አንዱ ናቸው። መርከቧ ከበረዶው ክምር ጋር ከተጋጨች በኋላ በተፈጠረው ሰቆቃ ውስጥ ሴቶችና ሕፃናት ይቀድማሉ የሚለውን መርህ በመከተል ሌሎች የነፍስ አድን ጀልባዎች ላይ እንዲሳፈሩ ሲረዱ ቆይተዋል። በመጨረሻም መርከቧ ሙሉ በሙሉ ልትሰጥም ስትል ወደ በረዳማው የአትላንቲክ ውቅያኖስ ውሃ ውስጥ ዘለው በመግባት በተአምር በተገለበጠች የነፍስ አድን ጀልባ ላይ ተንጠልጥለው ሕይወታቸውን ለማትረፍ ችለዋል። በዚያች ጀልባ ላይ ከሌሎች ጥቂት ወንዶች ጋር በመሆን ሌሊቱን ሙሉ በከፍተኛ ቅዝቃዜ በረሃብና በድካም ሲሰቃዩ አድረዋል። ይህ ገጠመኝ በሕይወት ዘመናቸው የማይረሱት አሰቃቂ ጠባሳ ጥሎባቸው አልፈዋል። ኮሎኔል ግሬሲ ከአደጋው ከተረፉ በኋላ ስለተከሰተው ነገር ዝርዝር መረጃ በመስጠትና ምስክርነታቸውን በመስጠት ረገድ ቁልፍ ሚና ተጫውተዋል። በአሜሪካ ሴኔትና በብሪታንያ የንግድ ቦርድ በተካሄዱት ምርመራዎች ላይ ቀርበው ያዩትንና የገጠማቸውን ሁሉ በዝርዝር አስረድተዋል። ከዚህም በተጨማሪ ያጋጠማቸውን አሰቃቂ ገጠመኝና የአደጋውን ዝርዝር ሁኔታ በሰፊው በመተረክ ስለ ታይታኒክ እውነታው በሚል ርዕስ መጽሐፍ አሳትመዋል። ይህ መጽሐፍ ከአደጋው የተረፈ ሰው በቀጥታ የጻፈው በመሆኑ እስከዛሬ ድረስ ስለ ታይታኒክ አደጋ ከሚጠቀሱ ዋነኛ ምንጮች አንዱ ተደርጎ ይወሰዳል። በመጽሐፋቸው ውስጥ በዚያች በተገለበጠ ጀልባ ላይ ያሳለፉትን ሰቆቃ፣ የብዙ ሰዎች በቅዝቃዜና በድካም መሞት እንዲሁም የነፍስ አድን ጀልባዎች አያያዝና የአደጋውን መንስኤዎች በተመለከተ የራሳቸውን ትንታኔ ያስፍረዋል። ምንም እንኳን ኮሎኔል ግሬሲ አሰቃቂው የታይታኒክ አደጋ በሕይወት መትረፍ ቢችሉም በአደጋው ወቅት በደረሰባቸው ከፍተኛ የሰውነት ሙቀት መቀነስና ሌሎች አካላዊ ጉዳቶች ምክንያት ጤናቸው በእጅጉ ተጎድቶ ነበር። ከአደጋው የተረፉት ለጥቂት ወራት ብቻ ነበር። እንደ አውሮፓውያን አቆጣጠር ታህሳስ 4 ቀን 1912 ዓ.ም ከአደጋው ከተረፉ ከ8 ወራት ገደማ በኋላ በተፈጠረ ውስብስብ የጤና ችግር ወይም በስኳር ህመም ምክንያት በኒውዮርክ ከተማ ሕይወታቸው አልፏል። አሟሟታቸው የታይታኒክ አደጋ በአካል ከተረፉት ሰዎች ላይ እንኳ ሳይቀር የረጅም ጊዜ አካላዊና ስነልቦናዊ ጉዳት እንዳስከተለ ማሳያ ሆኖ ይወሰዳል። የኮሎኔል ግሬሲ ደብዳቤ በክብረ ወሰን ዋጋ መሸጡ ከገንዘቡ መጠን በላይ ሰፊ ትርጉምና ፋይዳ አለው። ይህ ደብዳቤ የግለሰብን ታሪክ ከታላቅ ክስተት ጋር ያገናኛል። ደብዳቤውን የአንድን ግለሰብ ወይንም ኮሎኔል ግሬሲን የግል ሐሳብና ስሜት ከዓለም ታላላቅ አደጋዎች አንዱ ከሆነው ከታይታኒክ መስጠም ጋር በቀጥታ ያስተሳስራል። ይህ ደግሞ ታሪክን ከግለሰቦች ተሞክሮ አንጻር እንድናይ ያግዘናል። ደብዳቤው የተጻፈውና የተላከው አደጋው ከመከሰቱ ጥቂት ቀናት ቀደም ብሎ በመሆኑ በዚያን ወቅት የነበረውን ድባብና ስሜት ፍንጭ ይሰጠናል። የመርከቧ ቅንጦትና የተሳፋሪዎች ጉጉት ከመጪው አደጋ ጋር ሲነጻጸር ታሪኩን የበለጠ አሳዛኝ ያደርገዋል። ደብዳቤውን የጻፉት ኮሎኔል ግሬሲ በኋላ ላይ በአስደናቂ ሁኔታ ከአደጋው መትረፋቸው የሰው ልጅ አስቸጋሪ ሁኔታዎችን ተቋቁሞ ለመኖር ያለውን ውስጣዊ ጥንካሬ ያመለክታል። ደብዳቤው የእሳቸውን የመጨረሻ የሰላም ጊዜ ከመጪው የሕይወትና የሞት ትግል በፊት የነበረውን ቅጽበት ይወክላል። ይህ ደብዳቤና መሰል ቅርሶች ከአንድ ሞተ ዓመት በፊት የነበረን ክስተት ዛሬ ላይ ሆነን እንድናስታውስና እንድንማርበት ያደርጋሉ። ያለፈውን ትውልድ ገጠመኝ፣ ስሜትና ታሪክ ለተከታዩ ትውልድ በማስተላለፍ የጋራ የሰው ልጅ ትውስታን ያጠናክራሉ። ማንነቱ ያልታወቀው የደብዳቤው ገዥም ይህንን የታሪክ ቁራጭ በመጠበቅ ለቀጣይ ትውልድ የማቆየት ኃላፊነት ወስዷል ማለት ይቻላል። ደብዳቤውን ማንበብ ወይም ታሪኩን መስማት ከኮሎኔል ግሬሲና በታይታኒክ ላይ ከነበሩ ሌሎች ተሳፋሪዎች ጋር ስሜታዊ ግንኙነት እንድንፈጥር ያግዘናል። በደብዳቤው ውስጥ ያለው የጉዞዬን መጨረሻ እጠብቃለሁ የሚለው ሐረግ በአደጋው ሕይወታቸውን ላጡ በሺዎች የሚቆጠሩ ሰዎች እጣ ፈንታ እንድናስብና እንድናዝን ያደርገናል። የኮሎኔል አርክባልድ ግሬሲ ደብዳቤ $400,000 መሸጡ የታይታኒክ ታሪክ አሁንም ድረስ በዓለም ዙሪያ ያሉ ሰዎችን ልብ የመንካትና የማነሳሳት ኃይል እንዳለው ያሳያል። ይህ ደብዳቤ የአንድ ግለሰብ ታሪክ ከመሆን ባለፈ የሰው ልጅ ህልምና ምኞት፣ የቴክኖሎጂ ውጤትና ጉድለት፣ የአደጋ ሰቆቃና የህልውና ተጋድሎ እንዲሁም የታሪክና የትውስታን አስፈላጊነት የሚያንጸባርቅ ነው። እንደዚህ ያሉት ቅርሶች
ያለፈውን እንድናስታውስ ከስህተቶች እንድንማርና የሰው ልጅን የጋራ ታሪክና ስሜት እንድንጋራ እድል ይሰጡናል። የታይታኒክ አሳዛኝ ታሪክ በእንደዚህ አይነት ደብዳቤዎችና ቅርሶች አማካኝነት ለብዙ ትውልዶች ሲተላለፍ የሚኖር የማይፋቅ የታሪክ አሻራ ሆኖ ይቀጥላል። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።